ብለናል። ዛሬ ደግሞ በፓርት 2 የመጣን ሲሆን ፓርት 1ም ባለፈው አሳይቻችኋለሁ። እንግዲህ የዛሬው ደግሞ ከሰባተኛ ጀምሮ የምንናገር ሲሆን ከሰባተኛ ጀምሮ የምንናገር ሲሆን ሰባተኛዋ 119 ዓመቷ ነው፣ ዩናይትድ ስቴትስ ነው ሀገሯ። ስምንተኛዋ 122 ዓመቷ ነው፣ ፍራንስ ነው ሀገሯ። ዘጠነኛዋ 130 ዓመቷ ነው፣ ብራዚል ነው ሀገሯ። 139ኛ ደግሞ 130 ነው አመቷ፣ ብራዚል ነው ሀገሯ። በቀጣዩ ደግሞ 132 ነው። በቀጣይም 132 ነው፣ ድግግሞሽ ነው፣ ጆርጂያ ነው ሀገሯ። 133 ብራዚል፣ 135 ነው ከዛ ኡዝቤኪስታን ማለት ነው። ከዛ በኋላ 135 ነው። ከዛ በኋላ ሳውዝ አፍሪካ ነው ማለት ነው። 135 ደግሞ ቻይና ነው። 137 ደግሞ ዩናይትድ ስቴትስ ነው። 138 ደግሞ ቱርኪ ነው። 139 ደግሞ ኢንዲያ ነው። 140 ደግሞ ኡዝቤኪስታን ነው። እንግዲህ ያያችሁ ነው። 142 ደግሞ ፓኪስታን ነው። 143 ደግሞ ኡዝቤኪስታን ነው። 144 ደግሞ ማሌዥያ ነው። 146 ደግሞ ሳውዝ አረቢያ ነው። 147 ደግሞ ኢንዶኔዥያ ነው። 151 ደግሞ ናይጄሪያ ነው ማለት ነው። አፍሪካኖች ትንሽ ይበዛሉ። 152 ደግሞ ኡዝቤኪስታን ነው። 152 ደግሞ ዩናይትድ ስቴትስ ነው። 153 ነው ኦማን ነው። 154 ደግሞ ሳውዝ አረቢያ ነው። 132 ደግሞ ኢትዮጵያ ነው። ኢትዮጵያን በመጨረሻም ተገኝታለች። 165 ነው። 165 ደግሞ ዩናይትድ ስቴትስ ነው። 138 ኡዝቤኪስታን እና ዩኤስኤ ነው የሚበዛው። እንግዲህ 168 ደግሞ ኮሎምቢያ ነው። 170 ደግሞ ናይጄሪያ ነው። 184 ደግሞ ኢንዲያ ነው። 186 ደግሞ ኢንዲያ ነው። ኢንዲያን አሁን እየበዙ ናቸው። 192 ደግሞ ዩናይትድ ስቴትስ ነው። 194 ደግሞ ናይጄሪያ ነው ማለት ነው። ያው ወደ ከፍተኞቹ እየሄድን ነው። 250 ዓመት ኢንዲያ፣ 256 ቻይና፣ 444 ኡዝቤኪስታን፣ 615 ዩናይትድ ስቴትስ ኦፍ አሜሪካ፣ 673 ኢጂፕት፣ 682 ፖላንድ ናቸው። ያው ከፍተኛ እድሜ 682 ነው ማለት ነው። ስላዳመጣችሁኝ አመሰግናለሁ። አዲስ አካውንት ከፍቻለሁና እሱን ሰብስክራይብ ያደርጋችሁ። እሱ ላይ ሾርት ብቻ ስለምለቅ ያያችሁልኝና አመሰግናለሁ። ስላያችሁኝ አመሰግናለሁ። በቀጣይ ቪዲዮ እንገናኝ። ሰብስክራይብ፣ ሼር፣ ኮሜንት ያደርጋችሁ እንገናኝ። በቀጣይ ቪዲዮ እንገናኝ። ቻው።